እንዴት ዋላችሁ? ሰላም። አዲስ ቀሚስ መጥተዋል፣ ኑ ውሰዱ። ቀለል ቀለል ያለ በፈለጋችሁት ሰዓት ከማንኛውም ቦታ መለበስ የሚችል ቆንጆ በበርገንዲ ከለር መጥተዋል፣ ኑ ውሰዱ። እንደዚህ አይነትም አለ በአረንጓዴ። ይሄም እንደዚሁ በርገንዲ ነው፣ በጣም ያምራል። ወይም ብራውን ነው በርገንዲ። ያ በሰማያዊ ይሄ እጅጌ እንደዚህ ሙሉ ነው፣ በጣም ቆንጆ ነው። ሰማያዊ ነው። ሌላው አረንጓዴ፣ ቢጫ፣ ቀይ ከዚህ በፊት ጠይቃችሁ ከዚህ ላይ ፐርፕል ሆነ። ቀይ ነው። እሺ ይሄ ካሜራው አይደል ነው ለምን እንደሆነ እንደዚህ እንደቀየረ እና ከዚህ በፊት ብዙ ሰዎች ጠይቃችሁኝ አላመጣም ብዬ ነበረ። ይሄው አምጥቻለሁ፣ ግን በትዕዛዝ ነው። ይሄም የትዕዛዝ ነው። ላሳያችሁ ማምጣት እንደምችል እየነገርኳችሁ ነው እንጂ ልሸጠው አይደለም። በትዕዛዝ ካዘዛችሁኝ አመጣላችኋለሁ። ብዙ ሰዎች ጠይቃችሁኝ አስመጭልን ብላችሁኝ አልችልም ብዬ ነበር። አሁን ማስመጣት እችላለሁ። መጠየቅ ማስመጣት የምትፈልጉ በጣም በትልቁ ነው። ቆንጆ ነው። ትልቅ ነው በጣም ጋቢ ማለት ነው። አልጋ ራሱ ያነጥፋል። በጣም ትልቅ ነው እና ይሄው መጥቶ ማዘዝ የምትፈልጉ ዘዙ አለ። ማስመጣት ትችላለች። በትዕዛዝ ብቻ ነው ማመጣው። አምጥቼ ከዚህ አልሸጥም። እንደ ልብሶች እንደ ሌሎች ልብሶች አልሸጥም ማለት ነው። እና የትዕዛዝ ልብስ ነው ይሄ። እናንተ ማዘዝ ትችላላችሁ፣ ማምጣት ትችላለሁኝ አሁን ማለት ነው። ይህን ይመስላል። ቁጥር ስልክ ቁጥር አስቀምጥላችኋለሁ። ጥያቄ ያላችሁ ማዘዝ እና ማሰራት መግዛት ያለው የምትፈልጉ ደውላችሁ ጠይቁኝ። ሽቲዎችም አሉ እንደዚህ የምታያቸው። ከዚህ ቆንጆ ቆንጆ ሽቲዎች አሉ፣ ቀለል ያሉ ለሌሊት ልብስ የሚሆን እንዲሁም ከቤት ስራ ወጥተን ከስራ ተመልሰን ቀለል ያለ ዘና የሚያደርጉ ልብሶች ናቸው። ከቤት ውስጥ የሚለበሱ በጣም አሪፍ የሌሊት ልብስም ይሆናል። አሪፍ ነው እና እንደዚህ አይነት የከለር ልብሶችም አሉ የምትፈልጉ ይኸው አለ። ውሰዱ፣ ግዙ። የተለያየ ልብስ አለ። ሽባይ